ሰላም የተወደዳችሁ ቅዱሳን፣ ዛሬ ደግሞ አንድ ቃል ሼር ላደርጋችሁ መጥቻለሁ። ዛሬ ጥቂት ጊዜ ውስጥ በክርስቶስ የተደረገልንን ማወቅ በሚል ርዕስ በክርስቶስ ምን እንደተደረገልን ጥቂት ጊዜ ውስጥ ለማካፈል እሞክራለሁ። መጽሐፍ ቅዱሳችን ኤፌሶን ምዕራፍ 2 ቁጥር 1 ላይ ምን ይላል የሚለውን ሐሳብ በማውራት እጀምራለሁ ማለት ነው። ቁጥር 1 እንደዚህ ይላል፣ እስከ ቁጥር 6 ድረስ አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ቁጥር 4 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። ክብር ለጌታ ይሁን። ዛሬ በክርስቶስ የተደረገልንን ማወቅ የሚል ሐሳብ ሼር ለማድረግ እወዳለሁ። እስከ ቁጥር 6 ድረስ ያለውን ሐሳብ በሶስት ከፍዬ ሼር ለማድረግ እሞክራለሁ። አንደኛ በፊት ምን እንደነበርን፣ ከዚያ ምን እንደተደረገልንና ይሄ ሁሉ ለምን በሚል ሶስት ሐሳብ ወይም ደግሞ በሶስት ከፍዬ ሼር ለማድረግ እሞክራለሁ። በፊት ምን ነበራችሁ ነው የሚለን ኤፌሶን ላይ ጳውሎስ። በፊት ምን ነበራችሁ ለሚለው ቁጥር 1 እና 2 በጣም ግልጽ አድርጎ ይነግረናል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚለው። ስለዚህ በአጭሩ ሰው ያለ ክርስቶስ ሙት ነው፣ ሰው ያለ ክርስቶስ የሞተ ነው ይለናል። ከመቼ ጀምሮ ካለን ኤደን ገነት ላይ የጀመረ ሞት ነው ይሄ። ለዚህ ሞት ምክንያቱ ምንድነው? ኃጢአት ነው። ምክንያቱን ይነግረናል፣ ውጤቱን ነው የሚነግረን መጽሐፍ ቅዱስ። ምክንያቱ ምንድነው? ኃጢአት ነው። ውጤቱ ምንድነው? ሞት ነው ብሎ ነው በአጭሩ ጳውሎስ ለኤፌሶን በጻፈው መልእክት ላይ የሚነግረን። ይሄ ሞት ምን አይነት ሞት ነው? አንደኛ ሞት ሲባል ሁላችንም ትኩረት የምናደርገው የሞት አይነት ምንድነው? ነፍስ ከስጋ ሲለይ፣ እስትንፋሳችን ቀጥ ሲል ወይም በነፍስና በስጋ መካከል ያለው ነገር ሲቋረጥ እንደሆነ ነው ብዙ ጊዜ የምናስበው። ነገር ግን ከዚህ የሚበልጥ ሞት ነው አዳም ኤደን ገነት ላይ ሞተው፣ ያውም ከእግዚአብሔር ጋር ያለው ግንኙነት እንደተቋረጠ ነው የሚነግረን። በነገራችን ላይ ዘፍጥረት ምዕራፍ 2 ቁጥር 16 ላይ እግዚአብሔር ከዚህ ዛፍ ፍሬ በበላችሁ ጊዜ ሞትን ትሞታላችሁ ሲል ሕይወትን ታጣላችሁ፣ ከኔ ጋራ ያለ ግንኙነት ይቋረጣል ማለቱ ነው። ስለዚህ ወደዚያ ዛፍ አየች ይላል መጽሐፍ ቅዱስ። ሔዋን ያማረ እንደሆነ ባየች ጊዜ በላች፣ ለባሏም ወስዳ ሰጠች ይላል። በዚያው ቅጽበት ሰው ምንድነው የሆነው? ከእግዚአብሔር ጋራ በዚያ ጊዜ ተጣላ፣ ከእግዚአብሔር መገኘት ተባረረ። በጊዜው እግዚአብሔር መገኛ ኤደን ገነት ነው። ከኤደን ገነት ተባረረ። የሚገርመው ወደ እግዚአብሔር መገኛ ተመልሶ እንዳይገባ የእግዚአብሔር መገኘት እንዲጠበቅ ነው የተደረገው ዘፍጥረት ምዕራፍ 2 እንደሚነግረን ከሆነ። ስለዚህ የሞት ሞት ትልቁ ሞት በሰውና በእግዚአብሔር መካከል ያለው ግንኙነት መቋረጥ ነው። የሞት ሞት ማለት በሰውና በእግዚአብሔር መካከል ያለው ግንኙነት መቋረጥ ነው። ሙታን ነበራችሁ ሲለን ይሄ ነው። ሰው ሲያየን ሕይወት ያለን ምንንቀሳቀስ፣ የምንበላ፣ የምንጠጣ፣ የምንሰራ ነው። ሰው ሲያየን እንደዛ ነው። እግዚአብሔር ሲያየን ግን የሞትን ነበርን ብሎ ነው የሚነግረን። ይህ ማለት ሰው ያለ ክርስቶስ የሞተ ነው ማለት ነው። ልንበላ እንችላለን፣ ልንጠጣ እንችላለን፣ ልንንቀሳቀስ እንችላለን። የሞትን ግን ነን በእግዚአብሔር ዓይን። ሰው ያለ ክርስቶስ የሞተ ነው። ስለዚህ በአጭር ቋንቋ የሞተ ነዋሪ ማለት ነው። ሰው ያለ ክርስቶስ የሞተ ነዋሪ ማለት ነው።